ሰላም ክብራን ተመልካቾቻችን እንኳን ወደ ቪዚቲንግ ኢትዮጵያ ቻናላችን በሰላም መጣችሁ እያልን ዛሬ ስለ ከተማችን ትልቁ ኩራት ስለሆነው ቀበና ወንዝ ልማት ፕሮጀክት ጥቂት እንላለን። የእንጦጦ ቀበና ወንዝና የወንዝ ዳርቻ ልማት ፕሮጀክት በቅርቡ ሰኔ 21 ቀን 2018 ዓ.ም በውጪዎች ጁን 28 2026 በጠቅላይ ሚኒስትር አብይ አህመድ እና በከንቲባ አዳነች አቤቤ በይፋ ተመረቀ። አዲስ አበባን ወደ ዓለም አቀፍ የቱሪስት መስህብነት የቀየረ መልካም ገጽታ አካል የሆነው ሜጋ ፕሮጀክት ነው። የቀበና ወንዝ ልማት ፕሮጀክት ለአስተናጋጇ አዲስ አበባ አዲስ የታሪክ ምዕራፍ የከፈተ የከተማ ውብና የስነ ምህዳር መታደስ ማረጋገጫ ነው። ለረጅም ዘመናት የቀበና ወንዝ የቆሻሻ ማጠራቀሚያ፣ የፍሳሽ ማስወገጃና የአካባቢ ብክለት ምንጭ በመሆኑ የአካባቢውን ነዋሪዎች ጤናና ደህንነት ሲያሰጋ ቆይቷል። ይሁን እንጂ በኮሪደር ልማት እና በሸገር የማስዋብ እቅድ ስር በልዩ ትኩረት የተሰራ ስራ ነው። ይህ የተሰራው ወንዝ ዛሬ ወደ አስደናቂ አረንጓዴ ገነት እና ዘመናዊ የቱሪስት መዳረሻ ተቀይሯል። ፕሮጀክቱ የከተማዋን የአየር ንብረት ለውጥን የምትቋቋም ለነዋሪዎች ምቹና የዓለም አቀፍ ኢንቨስትመንት ተመራጭ እንድትሆን የማድረግ ትልቅ ራዕይ አለው። ይህ ግዙፍ የተፈጥሮ ማገገሚያ ፕሮጀክት በአዲስ አበባ እምብርት ውስጥ በርካታ ታሪካዊ ቦታዎችን እያቋረጠ ያልፋል። ፕሮጀክቱ ከእንጦጦ ኮረብታዎች ተነስቶ እስከ ካራማራ ድልድይ ድረስ 10.5 ኪሎ ሜትር የደረሰ ረጅም የወንዝ ኮሪደር ያጠቃልላል። በአጠቃላይ 87.6 ሄክታር መሬት ላይ ያረፈ ሰፊ የልማት ቀጠና ነው። ወንዙ በጀርመን ኤምባሲ፣ በኮከበ ጽባ ትምህርት ቤት፣ በ6 ኪሎ እና በሚኒሊክ ሆስፒታል አካባቢዎች ውስጥ ስለሚፈስ የእነዚህን ታሪካዊ ሰፈሮች ገጽታ ሙሉ በሙሉ ቀይሮታል። በሁለቱ የወንዙ ዳርቻዎች መካከል ነዋሪዎች በቀላሉ እንዲንቀሳቀሱ 32 የተለያዩ ዲዛይን ያላቸው ድልድዮች ተገንብተዋል። ቀደም ሲል የቀበና ወንዝ በክረምት ወቅት አስገራሚ የጎርፍ አደጋ የሚያደርስ ሲሆን አሁን ግን በዘመናዊ መሐንዲሶች የውሃ ፍሰት የሚቆጣጠሩ መሰረተ ልማቶች ተገንብተዋል። የፕሮጀክቱ ዋና መለኪያ የሆነው አንድ ትልቅ ማዕከላዊ ግድብ እና 16 አነስተኛ ግድቦች ተገንብተዋል። ይህም በከተማው መሃል ሰው ሰራሽ ሐይቅና ማራኪ የውሃ ፏፏቴ ፈጥሯል። 20.2 ኪሎ ሜትር ርዝመት ያለው ጠንካራ የድንጋይ ክምችት የወንዙን ዳርቻ ለማጠናከር ተሰርቷል። በተጨማሪም ከ36900 ካሬ ሜትር በላይ የአፈር ጥበቃ እና ቴራስ ተከናውኗል። ወንዙ ወደፊት እንዳይበከል የ19 ኪሎ ሜትር የቆሻሻ ውሃና የዝናብ ማስወገጃ መስመር ተዘርግቶለታል። ይህ ሜጋ ፕሮጀክት መልካም ገጽታ በተሰኘ የሀገር ውስጥ የልማት ፈንድ በመንግስት በጀት እና በሀገር ውስጥ በጎ አድራጊ ድጋፍ የተገነባ የብዙ ቢሊዮን ብር ፕሮጀክት ነው። ትክክለኛ የኢትዮጵያ ብር ጠቅላላ ወጪ በመንግስት በይፋ ባይጠቀስም መልካም ገጽታ ፈንድ ካከናወናቸው ትልልቅ ፕሮጀክቶች ውስጥ አንዱ ነው። ለዚህ ፕሮጀክት ተጨማሪ ማጠናከሪያ እንዲሆን የኢትዮጵያ መንግስት ከጣሊያን መንግስት ጋር የ5 ሚሊዮን ዩሮ የገንዘብ እርዳታ ስምምነት ተፈራርሟል። ይህ ገንዘብ የቀበና ወንዝ ገባሪዎችን ይበልጥ ለማጽዳትና ለማልማት የሚውል ነው። 60,000 ሄክታር የሚሆን መሬት በአረንጓዴ ሳር የተሸፈነ ሲሆን ከ50,000 በላይ ዛፍ ተተክለውበታል። ነዋሪዎች ስፖርት እንዲሰሩና እንዲዝናኑ ከ32.2 ኪሎ ሜትር የሚረዝም ዘመናዊ የእግር ጉዞና የብስክሌት መሄጃ መንገዶች ተዘጋጅተዋል። በውስጡ 9 ስፖርት ሜዳዎች፣ 10 ካፌዎች፣ 7 የህፃናት መጫወቻዎች፣ 2 ቲያትሮች፣ 2 የህዝብ ቤተ መጻሕፍት ተገንብተውበታል። መኪና ይዘው ለሚመጡ እንግዶች 695 መኪናዎችን መያዝ የሚችል 7 ሰፊ የመኪና ማቆሚያ ፓርኪንግ ተሰርቷል። በዋናነት በጠቅላይ ሚኒስትር ዶክተር አብይ አህመድ ልዩ ክትትልና ሀሳብ አመንጪነት እንዲሁም በአዲስ አበባ ከንቲባ አዳነች አቤቤ ሰብሳቢነት የተመራ ፕሮጀክት ነው። የአዲስ አበባ የከተማ ውበትና አረንጓዴ ልማት ቢሮ በቀጥታ ተከታትሎ አስገንብቶታል። ግንባታው በርካታ የሀገር ውስጥ መሐንዲሶች፣ ወጣት አርኪቴክቸሮች፣ የአፈር እና ውሃ ጥበቃ ባለሙያና የአካባቢው ማህበረሰብ ጋር ርብርብ ተሰርቷል። ነገር ግን በውስጡ ያሉት ልዩ ፓኬጆች ለምሳሌ የተፈጥሮ ፍልውሃ ጭቃገላ፣ የተመራ ጉዞ አስጎብኚ እና የተሟላ የምግብና የትራንስፖርት አገልግሎት አጠቃለው የሚይዙ የሀገር ውስጥ አስጎብኚ ድርጅቶች እንደ አገልግሎቱ አይነት ከ4500 የኢትዮጵያ ብር ጀምሮ ፓኬጅ ያቀርባሉ።
ቦታው በቅርቡ በይፋ ተመርቆ የተከፈተ ሲሆን ለአጠቃላይ ህዝቡ የቀላል እግር ጉዞ እና የፓርክ እይታ የሚሆን ነፃ ወይም በጣም አነስተኛ ተመጣጣኝ የፓርክ መግቢያ ትኬት አለው። የቀበና ወንዝ ዳርቻ መዝናኛ ፓርክ በውስጡ የተለያዩ የዕድሜ ክልሎች የሚሆኑ በርካታ ዘመናዊ መጫወቻዎችና የስፖርት ማዘውተሪያዎችን አካቷል። ለተለያዩ የዕድሜ ክልል ህፃን የሚሆኑ ዘመናዊ ዥዋዥዌዎችና ተንሸራታች ስላይዶች፣ ህፃናት የሚዘሉባቸው የሚፈነጩባቸው አስተማማኝ ትራምፖሊን፣ ህፃናት ቅርጻቸውን እየሰሩ አእምሯቸውን የሚያሳድጉባቸው ንጹህ የአሸዋ ሜዳ፣ ወጣቶች በቡድን ሆነው የሚጫወቱባቸው ሜዳዎች፣ ሰው ሰራሽ ሳር የተነጠፈላቸው ማራኪ የኳስ መጫወቻዎች፣ ለቴኒስ ስፖርት ተወዳዳሪ የተዘጋጁ ሜዳዎች፣ በነፃ አየር ላይ ሰውነትን ለማጠንከር የሚያስችሉ ልዩ ልዩ የአካል ብቃት ማሽኖች፣ ብስክሌት መንዳት ለሚወዱ ሰዎች የተለየና የተከለለ ረዥም መንገድ፣ ወጣቶች በስኬትቦርድ እና በሮለር ስኬት የሚሸራተቱባቸው ልዩ መተላለፊያዎች አካቶ ይዟል። እነዚህ መጫወቻዎች በሙሉ ለምለም አረንጓዴ ተፈጥሮ በወንዙ ድምፅ የተከበቡ መሆናቸው ለቤተሰብ መዝናኛ በጣም ምቹ ናቸው። ለማጠቃለል ያህል የቀበና ወንዝ ታሪክ የሚያሳየን አንድ ትልቅ እውነት አለ። ተፈጥሮን ስንንከባከባት እሷም መልሳ ትንከባከበናለች። ትላንት የቆሻሻ የፍርሃት ምንጭ የነበረው ቀበና ዛሬ በጋራ ርብርብ የከተማችን የውበት አክሊል፣ የህፃናት መጫወቻ እና የቤተሰብ መዝናኛ ገነት ሆናለች። ይህ ወንዝ የአዲሷ አዲስ አበባ አረንጓዴ ልብ ነው። እኛም ይህንን ድንቅ የተፈጥሮ ስጦታ በመጠበቅና በመንከባከብ አደራ አለብን። በቀበና ወንዝ ዳርቻ እየተዝናናን ከተማችንን ይበልጥ ለወደፊት እናስባለን። ስለ ውድ ጊዜያችሁና በትዕግስት ስላዳመጣችሁኝ ከልብ አመሰግናለሁ። ሰላም ሆኑልን።